ሰዎች እኛ ጋር ጂፒኤስ ሲያስገጥሙ ለጂፒኤስ ሲግናል የሚከፍሉ ይመስላችኋል። ብዙ ጊዜ ጂፒኤስ ቀላሉ ነገር ነው። እንዲሁም ጂፒኤስ ነፃ ነው። ምድር ገጽ ላይ እንዳለ አንድም ቦታ ሳይቀር ታገኙታላችሁ። ኔትወርክ የሌለበት ቦታ ላይ ይገኛል። ለዚህም ምክንያቱ ጂፒኤስ የጊዜ ስርጭት ነው። ልክ እንደ ቤተክርስቲያን ደውል ወይም እንደ መስጊድ አዛን ብላችሁ አስቡ። ለሁሉም በአንድ ጊዜ የሚሰራጭ ነው። ማንንም የሚለይ አይደለም እና ልክ አዛን ስትሰሙ ሰዓቱን እንደምታውቁም ጂፒኤስም ሰዓት ነው የሚልከው። ስለዚህ የሚሰማ ዲቫይስ ካለ ድረስ ሰዓቱን ያውቃል ማለት ነው። እናም የሚሰማ ሰው ኖረም አልኖረም ምድር ላይ ሁሉም ቦታ ይሄ ሲግናል በነፃ ሳይከፈልበት። ታዲያ ስለምንድን ነው የሚከፈለው? መሳሪያውስ ምንድን ነው የሚሰራው ካላችሁ፣ የመሳሪያው ስራ እነዚህ ሲግናሎች መተርጎም ነው። ሚኒመም ከ4 ሳተላይት እነዚህ የሳት ስርጭቶች ይቀበላል። ፎርሙላ ይቅርና እሱን ካልኩሌት አድርጎ ያለበትን ቦታ ያውቃል። ስለዚህ አንቴና ነው ማለት ነው ባጭሩ። ግን ችግሩ ይሄንን ያገኘውን ቦታ እንዴት ለባለቤቱ ያሳውቃል ነው። መልሱም በኢንተርኔት ልክ እኛ መልእክት እንደምንላላከው ሜሴጅ እንደምንላላከው ዲቫይሱን በኢንተርኔት ይልካል ማለት ነው። ይህን እንዴት ነው የሚያደርገው? ዲቫይሱ አንድ ተጨማሪ ፓርት አለው ማለት ነው። ትንሽዬ ስልክ ሲም የሚቀበል ኢንተርኔት ኮኔክት ማድረግ የሚችል ኤስኤምኤስ መላክ መቀበል የሚችል ማለት ነው። ስለዚህ እንደ አንድ ትንሽ ኮምቦ ስልክ እንደሚባሉ አስቡት። ኮምቦ ስልክና አንቴና አንድ ላይ ሲሆን ጂፒኤስ ዲቫይስ የሚባለው ማለት ነው። አሁን ሲግናሉን ካገኘ ሜሴጅ መላክ ከቻለ እንዴት ብሎ ለባለቤቱ ይልካል። ግን ባለቤቱ ኦንላይን ባይሆንስ በምን አድራሻ ያገኘዋል? አፕሊኬሽን መጠቀም ስለማይችል ዳይሬክት አድራሻ ይፈልጋል። ስለዚህ ለዚህ የሚሆን ደግሞ ሰርቨር እናዘጋጃለን ማለት ነው። ሁሌ ኦንላይን የሚሆን ኮምፒውተር ማለት ነው። ሰርቨር ማለት ሁሌ ኦንላይን የሚሆን ኮምፒውተር እናዘጋጃለን። ስለዚህ አንድ ቋሚ አድራሻ ያለው ኮምፒውተር እንሰጠዋለን ማለት ነው። ያን አድራሻ ላይ ሁሌ ሪፖርት ያደርጋል። ከዛ ላይ ያለውን ነገር ኮምፒውተሩ ይጨነቅበት ማለት ነው። ስለዚህ ሰርቨር እኛ በሌለንበት ይህን መልእክት ጠቅላላ አጠራቅሞ ማየት ስንፈልግ ዘርግፎ ይሰጠናል ማለት ነው። ግን ለአንድ መሳሪያና ለአንድ ሰው አንድ ሰርቨር ስለማያዋጣ አንድ ሰርቨር ለብዙ ሰው ሼር እናደርጋለን። ስለዚህ እነዚህ ሰዎች በምን እንለያለን? መዝግበን እናስቀምጣለን ማለት ነው። ዲቫይሱን ከአካውንት ጋር እናያይዛለን። ሪፖርት ሲደረግ በዛ አካውንት ስም ይቀመጣል ማለት ነው። ባለቤቱ ሲመጣ በዛ እንድንሰጠው ማለት ነው። ስለዚህ ይህንን ለማሳለጥ እንዲመች ለማድረግ ዩዘርኔምና ፓስወርድ ተቀብሎ የእናንተን ብቻ ዳታ የሚሰጥ የሌላ ሰውን ዳታ እንዳይቀላቀል የሚያደርግ አንድ አፕሊኬሽን ይሰራል ማለት ነው። ስለዚህ የምትከፍሉት ለጂፒኤስ ሲግናሉ ሳይሆን ለዛች ኮምቦ ስልክ፣ አንቴና፣ ሰርቨር፣ ሲም፣ ፓኬጅ እና መተግበሪያዋ